ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ወንድማችሁ ወንጌላዊ ግርማ ነኝ ከሳውዝ አፍሪካ። ኢየሱስ ጌታ ነው። ሃሌሉያ። ሰሞኑን የነበረኝን የኬፕ ታውን የወንጌል ስርጭት በትንሹ ቆርጬ ያሳያችኋለሁ፣ ከዚህ በፊት እንደማደርገው። ኢየሱስ ጌታ ነው። ሃሌሉያ። ከዛ በፊት ግን ከእግዚአብሔር ቃል አንድ ቦታ አካፈላችኋለሁ። በጣም ለሁላችሁም መልእክት ነው። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ለሁላችሁም የሚጠቅም መልእክት ነው። ሃሌሉያ። ክብር ለናዝሬቱ ለኢየሱስ ይሁን። መጽሐፈ መሳፍንት ምዕራፍ 16 አነባለሁ። ኢየሱስ ጌታ ነው። ሶምሶንም ስለ ሁለቱ ዓይኖቹ ፍልስጤማውያንን አሁን እንድበቀል እግዚአብሔር አምላክ ሆይ እባክህ አስበኝ፣ አምላክ ሆይ ይህን አንድ ጊዜ ብቻ እባክህ አበርታኝ ብሎ እግዚአብሔርን ጠራ ይላል። ኢየሱስ ጌታ ነው። ሃሌሉያ። ኢየሱስ ጌታ ነው። ዛሬ መልእክቴ ተነስ የሚል ነው። ሃሌሉያ። ደክመሃል፣ ተነስ። ጠላት በተለያየ ሁኔታ ጠልፎሃል፣ አቁሞሃል፣ አዘግይቶሃል። ተነስ። እድሜ ያለፈ መስሎሃል፣ እድሜሽ ያለፈ መስሎሻል፣ ወይንም ደግሞ ከዚህ በኋላ ምንም አላመጣም ብለሻል። ዛሬ ይህን መልእክት ወደ አንቺ አመጣለሁ። ተነሽ፣ ተነስ። ኢየሱስ ጌታ ነው። ጠላት በተለያየ ሁኔታ የጠላለፋችሁ ዛሬ በዚህ መልእክት ተነሱ እላችኋለሁ። ኢየሱስ ጌታ ነው። ሚሽናችሁን ፈጽማችሁ ነው የምታልፉት። ሚሽናችሁን ልትፈጽሙ ጌታ ፈቃዱ ነው። እግዚአብሔርን ሶምሶንን የጸለየውን ይህን ጸሎት እንድትጸልዩ ይፈልጋል። ኢየሱስ ጌታ ነው። ሶምሶን ተሸንፏል። ጠላት በተለያየ ሁኔታ ጠልፎታል። ሚስቱ በመወሰዷ ምክንያት በተለያየ ጋለሞታ ላይፍ ውስጥ ገብቷል፣ ወድቋል። ነገር ግን ተይዟል፣ ታስሯል፣ ዓይኑ ጠፍቷል። ነገር ግን ሶምሶን በዛ ሁኔታ ውስጥ በቃ እግዚአብሔር ትቶኛል፣ እግዚአብሔር ከእንግዲህ በኋላ ከኔ ጋር ምንም የለውም፣ በቃ ከእንግዲህ ተሸንፌያለሁ አላለም። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በጠላት እጅ ተይዞ በብዙ ሰንሰለት ታስሮ ዓይኑ ጠፍቶ ሊያመልጥ በማይችልበት ሁኔታ ውስጥ ሆኖ ኃይሉን አጥቶ አቅሙን አጥቶ ሶምሶን የእግዚአብሔርን ኃይል መጥራት አልረሳም። ሚሽኑን አልረሳም። ኢየሱስ ጌታ ነው። ሚሽናችን እንድንፈጽም የሚያደርገን የተጠራንበትን እንድንፈጽም የሚያደርገን የእግዚአብሔር ኃይል ነው እንጂ እኛ ያለንበት ሁኔታ አይደለም። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እግዚአብሔር መጀመሪያም እኛን ሲጠራን ኃይሉን ተማምኖ ነው፣ ጸጋውን ተማምኖ ነው እንጂ የእኛንን ሁኔታ ተማምኖ አይደለም። ኢየሱስ ጌታ ነው። ሃሌሉያ። ነቢይ ትሆናለህ አለ። ጠላት በተለያየ ሁኔታ አደከመ፣ ጠላለፈ። በሆነ ሁኔታ በኑሮ ሁኔታ ተያዝክ፣ ነገሮች ማይሆኑ መሰለ። ነገር ግን ዛሬ እኔ እልሃለሁ ተነስ። ይሄን ሳምሶን የጸለየውን ጸሎት እንድትጸልይ አበረታታለሁ። ኢየሱስ ጌታ። እግዚአብሔር ሆይ አንድ ጊዜ አስበኝ በል። እግዚአብሔር ሆይ አንድ ጊዜ አስበኝ በይ። እግዚአብሔር የኃይል ችግር የለበትም። ኢየሱስ ጌታ። ኢየሱስ ጌታ ሊሰራ ያለውን በእኛ ሊሰራ ያለውን ስራ ይሰራል። እግዚአብሔር በእኛ ሊሰራ ያለውን ስራ ሲያኖር መጀመሪያም በእኛ ያስቀመጠውን ሚሽን ሲያኖር የዘላለም ሐሳቡን ወይንም ደግሞ በጊዜው ሊፈጽም ያለውን ሐሳቡን ሊሰራ የራሱን ኃይል ተማምኖ ነው። ኢየሱስ ጌታ። ነገር ግን በጉልበት እኛን ጠምዝዞ ስለማያሰራ ወደ እግዚአብሔር ተመልሰን መሐሪ እንደሆነ አምነን
ሚሽናችን ለመፈጸም እንነሳ። የተጠራንበት ልንፈጽም እንነሳ። በቀረን ጊዜ በቀረን ኃይል እንደ ሶምሶን ኃይላችንን ሰብስበን አንድ ጊዜ አስበን ብለን እንጸልይ። እግዚአብሔር ያስበናል። እግዚአብሔር በእኛ ሊሰራ ያለውን ስራ ይሰራል። ኢየሱስ ጌታ ነው። ሶምሶን ሲጠራ መጀመሪያ የተጠራው የሶምሶን ጥሪ ምዕራፍ 13 ላይ እንደምንመለከተው እንደዚህ ይላል። ኢየሱስ ጌታ ነው። ምዕራፍ 13 ቁጥር 6 ለእናቱ ከተነገራት መልእክት ውስጥ አንዱ ምንድን ነው? ምላጭም አይድረስበት፣ እርሱም እስራኤልን ከፍልስጤማውያን እጅ ማዳን ይጀምራል ይላል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የሶምሶን ሚሽን ይሄ ነው። በራሱም ላይ ምላጭ አይድረስበት እና ሌሎችንም ነገር ካለ በኋላ እርሱም እስራኤልን ከፍልስጤማውያን እጅ ማዳን ይጀምራል። ሶምሶን የተጠራበት ሚሽን ይሄ ነው። ብዙዎች ሶምሶን ከሚሽኑ ፌል ያደረገ የሚመስለን፣ ብዙዎቻችን እንደዚህ ስንናገር እሰማለሁ። ፌል ያደረገ የሚመስለን ብዙ ነገር መስራት ነበረበት ብለን ስለምናስብ ነው። ኃይሉን ብዙ እግዚአብሔር በሱ ብዙ ኃይል ሲገልጽ ስለነበረ ብዙ ነገር ይሰራ ነበር ብለን ስለምናስብ ነው። ነገር ግን የእግዚአብሔር ቃል የሚለን የእስራኤልን ከፍልስጤማውያን ያድናል እንኳን አይለንም። ኢየሱስ ጌታ ነው። የሚለን ምንድን ነው? እስራኤልን ከፍልስጤማውያን ማዳን ይጀምራል። ኢየሱስ ጌታ ነው። ይሄ ነው የሶምሶን ሚሽን። ስለዚህ ሶምሶን ቢሰነካከልም በተለያየ ሁኔታ ቢያዝም በሞት እና በሱ አንድ እርምጃ ቢቀርም ነገር ግን ሶምሶን ተስፋ አልቆረጠም። ሚሽኑን ፈጽሞ ነው ያለፈው። እግዚአብሔር በእርሱ ሊሰራ ያለውን ሰርቶ ነው ያለፈው። ኢየሱስ ጌታ ነው። ሶምሶን ወድቆ ዝም ብሎ መና የቀረ አገልጋይ አይደለም። ሶምሶን የተሰጠውን ሚሽን ፈጽሞ ያለፈ ድንቅ አገልጋይ። ኢየሱስ ጌታ ነው። ሃሌሉያ! ኢየሱስ ጌታ ነው። ሶምሶን ሚሽኑን እየፈጸመው በህይወቱ ሁሉ አይደለም። ነገር ግን ውድቀት ውስጥ እንኳን ቢሆን በመጨረሻ ሰዓት እግዚአብሔርን አስበኛል። እግዚአብሔር ማሰበው ከዛ በኋላ የሚሆነውን አብረን ኢየሱስ ጌታ ነው። አስበኝ አምላክ ሆይ ይህን አንድ ጊዜ ብቻ እባክህ አበርታኝ ብሎ እግዚአብሔርን ጠራ። ሶምሶንም ቤቱ ተደግፎበት የነበሩትን ሁለቱን መካከለኛ ምሰሶች ያዘ። አንዱን በቀኝ እጁ አንዱንም በግራ እጁ ይዞ ተጠጋቸው። ሶምሶንም ከፍልስጤማውያን ጋር ልሙት አለ። አጎንብሶም ምሰሶቹን በሙሉ ኃይሉ ገፋ። ቤቱም በውስጡ የነበሩት በመኳንንቶቹ በሕዝቡም ሁሉ ላይ ወደቀ። በሞቱም የገደላቸው ሙታን በሕይወት ሳለ ከገደላቸው በዙ። ፕራይዝ ጋድ። እስራኤልን ፍልስጤማውያን ገዢ ነበሩ በእስራኤል ላይ። ከዚህ ሞመንት በኋላ ግን ፍልስጤማውያን በእስራኤል ላይ ገዢ አልሆኑ። ኦልሬዲ ከነ ቤተ መንግስቱ ከነ መኳንንቱ ነው ያፈረሱ። ከዛ በኋላ ባለው ታሪክ እስራኤሎች ከፍልስጤማውያን ጋር እኩል ሲዋጉ ነው የምታዩት። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ከዛ በፊት ግን ገዢዎቻችን ናቸው ብለው ኦልሬዲ አምነው ነበር የሚኖሩት እስራኤሎች። ለፍልስጤማውያን ተገዝተው ነበር የሚኖሩት። ኢየሱስ ጌታ ነው። ከሶምሶን በኋላ ግን
እኩል ይዋጋሉ እንጂ እንደ ገዢ እንደ በፊቱ አይፈሩም ነበር። ምክንያቱም ሶምሶን እንኳን አንድ ነገር አድርጎ ወደ ዋሻ ሲገባ የራሱ እስራኤል ወገኖቹ መተው ነው አውጥተው ለፍልስጤም የሚሰጡት። ለምን? ፍልስጤማውያን ገዢዎች ስለነበሩ በእስራኤል ላይ። ስለዚህ ፍልስጤማውያን መተው ያጠፉናል ብሎ ስለሚያስቡ እስራኤሎች ሶምሶንን አውጥተው ሰጥተዋል ለፍልስጤማውያን። ፍልስጤማውያን ዳትማች በእስራኤል ላይ ገዢ ነበሩ። ከዛ ከሶምሶን ሚሽን መጨረስ በኋላ ግን ገዢነታቸው አልቀጠለም። ከዛ በኋላ እኩል ውጊያ ይዋጉ ነበር ከእስራኤል ጋር። ኢየሱስ ጌታ ነው። ስለዚህ ማዳን ኦልሬዲ ጀመረ ማለት ነው። ኢየሱስ ጌታ ነው። ሙሉ በሙሉ እስራኤልን ከፍልስጤማውያን አላዳንም። ነገር ግን እስራኤልን ከፍልስጤማውያን ማዳን ጀመረ። ኢየሱስ ጌታ ነው። እግዚአብሔር በሶምሶን የሰራው ያንን ነው እና ሶምሶን ቢደክምም ቢያዝም ቢታሰርም አይኑ ቢጠፋ ነገር ግን ሚሽኑን ፈጽሞ ነው ያለፈው። ምክንያቱም የተጠራበት ሚሽን እስራኤልን ከፍልስጤማውያን ማዳን ይጀምራል የሚል ሚሽን ስለነበረ ኢየሱስ ጌታ ነው። ስለዚህ ወንድሞች እህቶች አበረታችኋለሁ ዛሬ በጌታ በኢየሱስ ክርስቶስ ስም። የደከማችሁ ተነሱ። እግዚአብሔር ለታላቅ አገልግሎት ጠርቷችሁ አይ በቃ ካሁን በኋላማ ምን የት ሄዳለሁ ያላችሁ፣ ካሁን በኋላማ ምን አደርጋለሁ ያላችሁ፣ ኢኮኖሚካል፣ በጤና በተለያየ ሁኔታ በቃኝ ያላችሁ ሶምሶን የጸለየውን ጸሎት እንድትጸልዩ በጌታ ፍቅር አበረታታችኋለሁ። ሚሽናችሁን ፈጽማችሁ እግዚአብሔር በእናንተ ያኖረውን በእናንተ ሊሰራ ያለውን ስራ ሰርታችሁ ታልፋላችሁ። He loves you, Jesus. Thank you. He loves you, Jesus. Thank you. We love him too much, Papa. You love him too much. Yeah, you're gonna go to everyone. He loves you, Jesus Christ. Natandu Jesu. Not so much. I belong to Jesus Christ. Yeah. Jesus Christ. No problem. He loves you, Jesus. Thank you, sir. That's what I do. How much is it?